ጩኻችሁ ይሰማ። የስሙ ጉልበት ተራራውን ከፊትሽ ያነሳል። የስሙ ጉልበት የተረሳውን ሰውን ያስታውሰዋል። የስሙ ጉልበት በሩን ይከፍተዋል። አሁንም ድገሙና ኢየሱስ ወልሴ ረሳው ለመጥራት ያፍራል። ድገሙ ኢየሱስ ወሉ። ድገሙ ባካችሁ፣ ድገሙ ባካችሁ። አሁን ፈውስ ያለፈ ነው። ድገሙ ባካችሁ። ታሪክ የተቀየረ ነው። ድገሙ ባካችሁ። ቀንበር የተሰበረ ነው። ጥሩ ባካችሁ። አዲስ ነገር የሆነ ነው። ጥሩ ባካችሁ። የስሙ ጉልበት ቤትሽ ገብቷል። የስሙ ጉልበት ነገ ስራ ቦታ ይቀድማል። የስሙ ጉልበት የሞተውን ያስነሳል። የስሙ ጉልበት አጋንንትን ያንቀጠቀጠዋል። የስሙ ጉልበት ዘር መንዘር ቀንበርን ይሰብረዋል። አቼኮ ፕሬዳንያ ሩካንታራ ማያፍር ድገሙ ኢየሱስ ዋው! ለስሙ ክብር ይሁን። ክብር ያላችሁ ለስሙ ክብር አምጡ። ዛሬ እግዚአብሔር በውስጥ ያስቀመጠውን መልእክት ከማስተላለፍ በፊት ደግሞ መጣ። ኢየሱስ ወደ አንድ ሰው ቤት ማን ጋር ነው የመጣው? ኢየሱስ የመጣበት ትልቁ ዓላማ ምንድን ነው? አንድ ኢየሱስን እንደሚከተል ሰው፣ አንድ ለኢየሱስ ዘመኑን እንደሰጠ ሰው፣ አንድ ኢየሱስን በዘመኑ እንደሾመ ሰው ራሴን እየጠየቅኩ ሳለ ለካ ኢየሱስ የመጣው ለሌላው ሳይሆን ለኔ ነው። አሜን። እዚህ ከተማ ላይ ኢየሱስ እንደዚህ የተራመደ ወደ አንድ ከተማ ይሄዳል። ከአንድ ከተማ ከያርኮ እየገባ ነው። ከአይሁድ ወደ ያርኮ እየመጣ ነው። እየመጣ ሳለ ድንገት አንድ ሰው አየ። ማን? ዘኬዎስ አየ። ብዙ ሕዝብ አለ። የኢየሱስን ዝና ሰምቶ የመጣ ብዙ ሕዝብ ከቧል። ብዙ ሕዝብ የኢየሱስን ዝና ሰምቶ ኢየሱስን አንዱ ለማየት ይመጣል። አንዳንዱ አቃቅኑ ለማውጣት ይመጣል። አንዳንዱ እውነት ለማመን ይመጣል። አንዳንዱ እውነት ለመፈወስ ይመጣል። አንዳንዱ የእህቱን ፈውስ ይዞ ይመጣል። አንዳንዱ የወንድሙን ፈውስ ይዞ ይመጣል። አንዳንዱ መማሩ ማስተማሩ ደስ ስለሚለው ይመጣል። ይሄ ሁሉ ሲመጣ እዛ ውስጥ ጻፊያን አለ፣ ፋሪሳውያን አለ፣ አይሁድ አለ። የአብርሃምን ሕግ የሚያውቁት፣ የአብርሃምን ታሪክ የሚያውቁት፣ የሙሴ ሕግ የያዙት፣ ሕግ በሕግ የሚገዙ ሰዎች ከቦ ሳለ ድንገት ወዳልታሰበ አንድ ሰው መጣ። ያልታሰበ ሰው ምን ያልሆነ ሰው ውየ ቢሪቢሪ ያዘ ሀተናቴላ ማንም ያልታሰበ ሰው እሱም ሄዶ በዚህ ነው። እንደ ማንም ማየት ፈለገ። አጠረ ቁመቱ። የቁመቱ ማጠር አይገርማችሁ? ከሱ ያጠረን ሰው እየተከተለ ነው። ለዚህ ሰውየው ሁለት መለያ አለ። የመጀመሪያው እንደ ሰው እንዳያይ የራሱ እጥረት አለ። የምን መልሱልኝ? የምን? ሰውየው ራሱ የተፈጥሮ ምን አለ? እጥረት አለ። እንደማንም እንደዚህ ብሎ አይታይም። አጭር ነው። ሁለተኛ ሰዎች ወደ ኢየሱስ እንዳያስጠጉ የሚያደርግ ሰዎች የሚያውቁት መታወቂያ አለ። ምንድነው ካላችሁ ቀራጭ ነው። ስራው ምንድነው? ቀራጭ ነው። ቀራጭ ማለት ለአንድ ሰው በትርፍ በእጥፍ የሚያስከፍል ሰው ነው። የግድ የአንድ ዓመቱ 1000 ከሆነ 10,000 ብር የሚቀበል ሰው ነው። ስለዚህ ፈሪሳውያን በሕግ የሚያምኑት ፈሪሳውያን በሙሴ ሕግ የሚከተሉ ሰዎች ስም ሰጥቷል። ምን የሚል ሕግ? ይሄ ቀራጭ ነው። ሁለተኛ የራሱ ማንነት አለ። ምን? አጭርነት። ሰው የሚያየው እንዳያይ፣ ሰው የሚደርስ እንዳይደርስ የከለከለ ምን አለው? እጥረት አለው። ሁለተኛ ሰው የሰጠ ምን አለው? ስም አለው። ምን የሚል ስም? ኃጢአተኛ ነው። እሱ ቤት እንዳትገቡ፣ ከሱ ጋር እንዳትበሉ፣ ከሱ ጋር እንዳትጠጡ። እሱን የነካ ሰው ይረክሳል። እሱ ጋር የዋለ ሰው ኃጢአተኛ ነው። ከሱ ጋር የሚውል ሰው በደለኛ ነው። እሱን የጨበጠ ሰው ይረክሳል። እሱ ቤት የገባ ሰው ከሕግ በታች ነው፣ ይቀጣል። ለምን? ሰው ኃጢአተኛ ነው።
ያንዳንዱ ሰው አምኖ ሳይሆን ኢየሱስ ለማየት እንደሚከተል እንደማንም ሲራመድ እፍረቱ ሸፈነ። ሁለተኛ የሰዎች ምላስ ሸፈነው። የማን ምላስ? ምን የሚል? ኃጢአተኛ ነው የሚል እንዳትረሷት። እሺ ሰውየው ሁለት መታወቂያ አለ። ሁለተኛ አንደኛው የተፈጥሮ ምንድነው? አጭር ነው። አሲበየ በሚያነው ዘንድ ነው በአንዲስ አይታ አንኒው ተራውና ቢሆን ከሷ ውጭ ማንን ማየት ይችላል? አልችልም። ምንድነው የከለከለ? ማየት ጠልቼ ነው። ምንድነው የከለከለ? እጥረት ምን አደረገው? ከለከለ። ኢየሱስ ማየት ይፈልጋል። አዱሰ ቁመቱ ሸፍኖታል። ተነሺ እስቲ ኡሚ አሁን እዚች ጋር ሰው አለ። ማየት አልችልም። ምንድነው የከለከለኝ? እጥረት። እሷ ምን አደረገች? ሸፈነች። እዚች ጋር ምፈልጋት አለ። ይሄ አሁን ለምሳሌ መሰጋ ያለው ነጠላ ፈልጌ ነበር። ግን ማየት ፈልጌ ነው። ምን አደረገች? ሸፈነች። ማየት አልቻልኩም። ሰውየው ማንም እንደሚያይ ኢየሱስን ማየት ይፈልጋል። ቁመት ያለው የመጣው ይሸፍናል። አቅም ያለው መጥቶ ይሸፍናል። የፊተኛው መጥቶ ይሸፍናል። እንዲጸልይ አይደለም እየተከተለ ያለው። እንደውም ዝም ብሎ ልዮ እንደ ሰው ይጋንም ይገባዩን ከገባኝ ይግባ ልይ ብሎ ሲል ቁመታሙ ከልክሏል፣ ጉልበታሙ ከልክሏል። አቃተው። ያለው ጉጉቱን እዩት። ኃጢአተኛው ነው የተባለ ለማየት ይሮጣል። አቻንያ አጭር ነው የተባለ ለማየት ይሮጣል። አንቺ የ2000 ትንቢት ሳይፈጸም አሁንም እግዚአብሔር ቤት ይሻላል ብለሽ መጣሽ። የ20 ዓመት ትንቢት ይዘሽ አሁንም እግዚአብሔር ይሻላል ብለሽ የተከተልሽ ትንቢቱ እንደ ኢመም እንደ መርፌ በውስጥሽ የወጋ የፕሮግራሙ መድመቂያ የሆንሽ እጅሽ ባዶ፣ ቤትሽ ማንነትሽ ባዶ፣ ከሰው ጋር እኩል እንዳትሆን ማጣት የከለከልሽ፣ በሽታ የከለከልሽ፣ ጠማማ ሰዎች የተከለከላችሁ ሰዎች። አንዳንድ ሰዎች በጣም ክፉ ናቸው። የነሱን እጥረት አረፈና ሮጦ እንጨት ላይ ወጣ። ምን ላይ ወጣ? ኢየሱስን እንደዚህ የከበበ ሰው ያለ ኢየሱስ በልብ እሱ መፈለግ የሚንከራተተው ሰውየው አየ። ሰው ሲያይ ለፍርድ ያያል። ኢየሱስ ሲያይ ሊጎበኘው ያያል። የሰማይ ሰው አሜን ይላል። ቤተሰብሽ ምን እንዳለ ባያቅም፣ ዘመዶች ምን ብሎ አይቶ እንዳሉሽ፣ ጓደኛ አይቶ ምን እንዳለ፣ አብሮ የበላ አይቶሽ ምን እንዳለ፣ ባለቤትሽ አይቶ ምን እንዳለ፣ አብሮ የጠጣ አይቶ ምን እንዳለ፣ ምንም ባይገባኝም እንደ ሰው ከንፈር ማይመጥ፣ እንደ ሰው አይቶ ለሰው ማያወራ፣ ቢደክም ድካምሽ የሚያውቅ፣ ቢወድቅ ውድቀትን የሚያውቅ፣ ቢያቅት ያቃተን የሚያውቅ ጌታ ዛሬ ሊያድናችሁ ይመለከታል። አንድ ሰው ጮ ኢየሱስ ያየኛል ይላል። ድምፅ አይሰማም እባክህ። ኢየሱስ የሚያየኝ በሉት። እንደ ጎረቤቴ አይደለም፣ እንደ እናቴ አይደለም፣ እንደ አባቴ አይደለም፣ እንደ ዘመዶቼ አይደለም። ኢየሱስ እኔን የሚያየኝ በሉት። እንደ መድኃኒት ያየኛል፣ ሊያስበልጠኝ ያየኛል፣ ሊያድነኝ ያየኛል፣ ነፃ ሊያወጣ ያየኛል። እጅ የሚያነሳ ለ12 ሰው ይሄ 12 ሰው የጌታ ዓይን ያያቸዋል። አሜን 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 አሜን። አንድ ሰው ጮ ኢየሱስ አይልም። ድምፅሽ አይሰማም። ድምፅ አይሰማም። መጣ ጌታ። ከዛ ጠየቀው። ዘኪዮስ ሆይ አለው። ይሄ ሁሉ ሰው ውስጥ እኔ እኮ አልገባችሁም። ከተማው የሚገፋው ሰውየው፣ የተማረው የሚገፋ ሰውየው፣ ያልተማረው የሚገፋ ሰውየው፣ የእናቱ ልጆች የሚገፋው ሰውየው፣ ጉረቤቱ የሚገፋ ሰውየው አይቶ አይገፋም። አንድ ሰው ለምላቸው ኢየሱስ አይለኝም። አልገባችሁ? የእናቱ ልጅ የሚገፋው ሰፈር ዘመዱ ማስታወቂያ ሰጥቶታል። ባዩ ቁጥር አንተ ቀራጭ፣ አንተ ኃጢአተኛ፣ አንተ ወንበዴ፣ አንተ ዘራፊ
የኔ ሀቅ የሚለው ሰውየው አየና እንደነሱ ኃጢአተኛ ነው፣ በደለኛ ነህ፣ ወንበዴ ነህ፣ ዋጋ ቢስ ነህ ብሎ እየጠበቁ እያለ ዘኬዎስ ዛሬ ማንን ልጥራ? አበበ ሆይ የጓዳ እምባ አይቻለሁ፣ ደብቀሽ ያለቀሽው እምባ አይቻለሁ፣ ተሰውረ ያለቀስከው እምባ አይቻለሁ። እንደ ሰው አያየኝም እንደ ሰው ባለቅስ ቢያይ አልቃሻ ይላል። ሰው ወድቄ ቢያይ ወርቋል ይላል። ሰው ደግሜ ቢያይ ደካማ ነው ይላል። አንተ ስም እየተሰጠ ጠራ፣ ስም እየተሰጠ በሌላ ስም ጠራ። ጎረቤት ሰው የሆነ ሰው የሚገፋው ሰውዬው፣ የቀረበ ጀርባ የሰጠው ሰውዬው፣ የተጠጋ ወደዛ ሂድ ያለው ሰውዬው ዘኬዎስ። እኔ ዛሬ ስለ ዘኬዎስ ማወራ መሰለሽ? ስንቱ ስም አጠፋብን፣ ስንቱ ስልክ ዘጋብን። እንደሌለን አይቶ እንደደከመን አይቶ መጸለይ እንዳቃተን አይቶ መንበርከክ እንዳቃተን አይቶ ቤተሰብ ስንት ጀርባ ሰጣ፣ ዘመድ ስንት ጀርባ ሰጣ። የቀጠለ ስንት ቀጠሮ ቀየረ። አንተ በክኛ አይቀይረኝም። የመጣው ላካ ለኔ ነው፣ የመጣው ላካ ለኔ ነው። ሰው ለማይፈልገው ለኔ፣ ሰው ጀርባ ለሰጠው ለኔ፣ ፊቱ ለጠቆረ ለኔ፣ ስልክ ለዘጉብኝ ለኔ፣ ማይፈልጉት ለኔ መጣ። አንተ ጠይቆ አይደለም የተቀበለኝ። እናቴን አላማከረም ስለኔ፣ አባቴን አላማከረም ስለኔ። ቤተሰብና ወደ እኔ ነው የመጣው። ሰፈሩ ምንም ሊለይ ይችላል፣ ጓደኛ ምንም ሊለይ ይችላል፣ እናተ ልጆች ምንም ሊሉ ይችላሉ፣ ባለቤቴ ምንም ሊሉ ይችላል፣ የሰው ጓደኛ ምንም ሊለይ ይችላል። የመጣው ለኔ ነው። ሰው የሚገፋው እኔ ለማንሳት፣ ሰው ሊያስለቀሰው ለኔ ለማሳክ፣ ሰው ላስጨነቀ ለኔ ለማጽናናት እኔ መጣልኝ። ለኔ መጣ። አይፈልግም ለሚባል ለኔ መጣ። ዋጋ ቢስ ለተባልኩ ለኔ መጣ። ኖሮ አይጠቅምም ለተባለው ለኔ መጣ። ስም ለተሰጠብኝ ለኔ መጣ። ፈልጉ ቢባል እናት አትፈልግም፣ ፈልግ ቢባል ጓደኛ አይፈልገኝም፣ ቅረብ ቢባል ዘመድ አይቀርበኝም፣ የሰፈር ልጅ አይቀርበኝም። ቢቀርበኝ ገበናዬ ሊያወጡ ነው የሚቀርቡኝ፣ ቢቀርበኝ ሊያሸማቀቁ ነው የሚቀርቡኝ፣ ቢቀርበኝ አንገት ሊያስደፉ ነው የሚቀርበኝ። አንተ ቢቀርበኝ ኮል ማብሎ ሊስቁብኝ ነው፣ ከንፈር ሊጠቋቆሙብኝ ነው፣ ሊያሰላስቀውኝ ነው የሚያዩኝ። የኔ ጌታ ሲያይ ለዚህ አላየ፣ ሲያይ እንደዚህ አለ። እኔ የመጣው ለዚህ ነው፣ እኔ የመጣው ለዋናው ለዚህ ነው። እኔ የመጣው ለተጨበጨበለት አይደለም፣ እኔ የመጣው ቤተ መቅደስ ላለው አይደለም፣ እኔ የመጣው ለተማረው አይደለም፣ እኔ የመጣው ላከማቸው አይደለም። እኔ ጌታ ለምን ነው የመጣው? እኔ ጌታ ለኔ መጥቷል። አንቺ ምንም ሰበር ሊሆን ይችላል፣ ምንም ኃይል ኪሴ ባዶ ሊሆን ይችላል፣ ምንም ማንም ፊቱ ሊያጠቁርብኝ ይችላል፣ ማንም ሰላምታ ሊከለክለኝ ይችላል፣ ማንም ፊቱ ሊያጠቁርብኝ ይችላል፣ ማንም የሚሰጠው ፊቱ ሊቀይር ይችላል፣ ማንም እንደቀረበ ጀርባ ሊሰጠኝ ይችላል። ላይሰጠኝ ወጥቶኛል፣ ላይጥለኝ ቀርቦኛል፣ ላይሸሸገኝ ወጥቶኛል። ፊቱ አይጠቁርብኝም፣ አይደክመው በኔ ጉዳይ። አንድ ሰው ጮ ኢየሱስ ይላል። ምን አለ ቢጠራ ኢየሱስ። ኢየሱስ መጣው ለኔ ነው። አዎ አይገባቸውም። እኔ የሃይማኖት መሪዎች ስለኔ ቢጠይቁኝ ልጅ ወንበዴ ነው፣ ሌባ ነው፣ ከየት እንደመጣ አይታወቅም፣ መረጃ ነው የሚያቀርቡብኝ። ቢጠይቀው እንደዛ ነው ምን ዋጋ የተጠመቀ የማን ልጅ ነው የተወለደ ነው የሚያቀርቡኝ። ሰማይ ሲያይ እንደዛ አይለኝም። እኔ በደሙ ገዝቻለሁ። ቢደክመኝ የኔ ነው፣ ቢወርቀኝ የኔ ነው፣ ዋጋ ባይኖር ለኔ ነው። ዋጋ ያጣው ለነሱ ነው እንጂ ለሱ ዋጋ አለ። ዋጋ የጎደልኩት ለነሱ ነው፣ የከሰርኩ መሰልኩት ለሱ ነው፣ እጄ ባዶ የመሰለው ለነሱ ነው። ይወደኛል ለኔ፣ ይወደኛል ለኔ፣ አንቺ ይወደኛል ለኔ። ባይቀርቡኝ ይወደኛል፣ ቢቀርቡኝ ይወደኛል፣ ቢወዱኝ ይወደኛል፣ ባይወዱኝ ይወደኛል። አንድ ሰው ኢየሱስ የመጣው ለኔ ነው አይልም? ኢየሱስ የመጣው ለኔ ነው። ኢየሱስ የመጣው ለኔ ነው። ለኔ ነው የመጣው። ለበረታው አልመጣም፣ ለጉልበታሙ አልመጣም፣ ካህን ለሆነ ቤተ መቅደስ ላደገው አልመጣም፣ ለፈሪሳውያን አልመጣም፣ ለአይሁዳን አልመጣም። ለኔ መጣ። ሀብቶ ላልተማረ ለኔ መጣ። የተወለደ ጊዜ ማያውቀው የተወለደበት ቀን ማያውቀው እኔ ቤት መጣ። ዘኬዎስ ሆይ አለ። ያ ቤት ነው። ኧረ ና ፈጥነህ ውረድ። እኔ ልውረድ? አዎ ሰው ሁሉ ስም ሰጠው።
ሰምሰጠው ፈጥነ በል ወረድ ምን ልትሆን እኔ አንተ ቤት ሄዳለሁ እኔ ጋር መጣች አንቺ ቀልጥሽ ነው አንቺ አልገባሽም እኔ ጋር ነው የመጣው እኔ ጋር ነው ኢየሱስ መጣ እኔ ጋር ነው እኔ ጋር ማን የማይፈልገው እኔ ጋር ጓደኛ አደርጋለሁ ብል ከኔ የሚሸሹት እኔ ጋር መጣ ፈጥነ ውረድ አለ የሚገርማችሁ ዛኬዎስ ጋር ሄዶ ስለለ ዛኬዎስ ምንም አንተ ቀራጭ አላለው ከኔ ጋር ነህ አንተ ቀራጭ ዋጋ ቢስ ነግሬ ማትሰማ አላለው አንተ ወንበዴ ከሰው በግፍ ምትወስድ አላለው አገኘውና ዛኬዎስ ሆይ አቤት እኔ አንተ ቤት ውል ዘንድ ይገባኛል አልገባችሁም ባካችሁ አንተ ጋር ወደና እቺ ጎን ለጎን ያለው ሰውዬ እኮ ስም ሰጥቷል ምን ወንበዴ ነው ሌባ ነው ዘራፊ ነው ዋጋ ቢስ ነው ገዳይ ነው ቀራጭ ነው ብሎ ወጣ እና እኔ አንተ ጋር ነው የመጣው አሁን ብዙ ሰዎች የኛ ጉዳይ መቀበል ያቃታቸው እዚህ ጋር ነው እኔ ጋር ነው የመጣው ሚመጥ እዩ በምን ቋንቋ እንደማሰልጣላቂ ማለት እርፔ አውራ ቢባል ሰዎች አያቀርቡኝም እኔ ወደ ጌታ ልቅረብ ቢባል አያስቀርቡኝም ባዳላልኩም የእናቴ ልጆች አያስቀርቡኝም እኔ ኢየሱስ ጋር በዘመድ ቅረብ ቢባል የእናቴ ልጆች አያስጠጉኝም የአባቴ ልጅ ባል ሚስት አታስጠገኝም የወለቱ ልጅ አታስጠገኝም አንተ ለኔ ዳቦ ማትገዛ ክፉ ነው የምትለኝ እዚህ ሰውዬው ጋር ቀረበኝና እኔ ጋር ዋለ እኔ ጋር ገባ እኔ ጋር አደረ እኔ ጋር ኖረ አንድ እኔ የገባው ሰው ካለ በጌታ እኔ ጋር ነው የመጣው ኢየሱስ የበረቱት ጋር አይደለም ኢየሱስ ለሻሉት ጋር አይደለም ኢየሱስ አቅም ወዳሉት ጋር አይደለም አው ደካማ ወደ አንተ ነው የመጣው ዛሬ በልተህ ነገ ተስፋ ለሌለ አንተ ነው የመጣው ቁርስ በልተህ ምሳ ለሌለ አንተ ነው የመጣው አንቺ ጋር ነው የመጣው አንቺ ጋር ነው የመጣው ትገልጪ አንቺ ጋር ነው የመጣው አንቺ ጋር ምን አሉ ሰፈር አራጫሉ አጭራሉ አመንዝራሉ ሐመታም አሉሽ ውሸታም አሉሽ አታላይ አሉሽ ምላሳም አሉሽ አሳነሱሽ ቀና ማለት ከለከሉሽ በምላሳቸው እንደ መርፌ እየወጉ ነው ምን የሚበሉ ኢየሱስ የመጣው ወደ አንቺ ነው ምን የሚበሉ የኔ ጌታ እነሱ ጠይቆ አይደለም የመጣው እነሱን አሁን ልምጣ ወይ እሷ ጋር አላለው ልሂድ ወደ እሷ ቤት አላለው ምን ትላላችሁ አላለው ነገር የመጣው ማይፈልገውን ፈለገኝ ምን የሚወደድ ነው ወደደኝ እረብባል ዘመድ ቀርቦ የሚሸሸው እኔ ጋር መጣ እኔ ጋር ነው የመጣው እኔ ምን አይነት እንደሚገባችሁ አላ እኔ ጋር ነው የመጣው ወንድሜ ከሁለት ቀን አይቆይም አንተ ጋር ሁለት ቀን እይት ካንተ ጋር ቁርስ እስከምሳት ቆይ አንተ እኔ ወንድሜ ትላለች እኔ ጌታ ይኸው ከተወለድኩ እስካሁን ሂድ ውጣ ብሎ አያውቅም በትቼም ይሰው ነው ደክሜ የምትሆኑ እኔ ጋር ነው የመጣው ኢየሱስ በሉ ባካችሁ ትወደኛለህ ንገሩ ኢየሱስ እርግጠኛ ከሆናችሁ ንገሩ ትወደኛለህ ኢየሱስ ትወደኛለህ ድምፃችሁ ኢየሱስ ትወደኛለህ ከነ ድካሜ ነው የሚሆነው እኔ ከዚህ በኋላ በደንብ ስሙኝ እዚህ ቸርች ማምጣት የሚችሉ ሰዎች የበረታችሁ አትምጡ የደከማችሁ ነው ደካማ የተባላችሁ አመንዝራ ውሸታ ማታለያ አጭበርባሪ የተባላችሁ ነው ስፍራ ያጣችሁ ነው ማንም የማይፈልጋችሁ ነው ኢየሱስ የመጣው እንደዚህ አይነቱ ሰፈሩ ምንም ይችላል እሱ ትዳር አብርቶ ያንቺ ትዳር መጠቀም ሊያደርግ ይችላል የራሱ ሸክም ነው እሱ ተሳዳቢ ነው አንቺ በሰደብሽ ጊዜ ሊሰግድ ይችላል እሱ ነይ ተቀበላለሁ ሰው ኢየሱስ እኔን የሚያቀኝ በሉት ብርቱ ሆኜ አይደለም ደካማ ሆኖ ያውቀኛል አሁን ስደክም በሉት ለሱ እንደ አዲስ አይነገርም ያቀኛል ግልጽ ነው አይደል አሁን
ደከመ ብለህ ደውላት ነግረው ለጌታ ልጁ እኮ ኪስ ገንዘብ የለም ብሎ አይነገርም፣ ያቀኛል። ልጁ እኮ ደክሞ ባዶ ነው ብለህ አትነግርም፣ ያቀኛል። ኢየሱስ በሉት። እወድሃለሁ እንዛችሁ ነገር ኢየሱስ እወድሃለሁ። ኢየሱስ በኃይል እወድሃለሁ። በኃይል እወድሃለሁ። በኃይል እወድሃለሁ። በኃይል እወድሃለሁ። ምን እንዳሉ ታውቃላችሁ? ኢየሱስ ዘኬዎስ ቤት ከገባ በኋላ መምህራንና አይሁድ ጻፊ ፈሪሳውያን እንደዚህ አሉት፣ ይሄ ወንበዴዎች ጋር ይበላል እንዴ? ከምኖች ጋር ይሄ ከኃጢአተኞች ጋር ይበላል እንዴ? ደግሜ እላለሁ፣ አሁን ሰማይ ዝቅ ብሎ ምልክት ቢያደርግ በእኛ ላይ የሚሰራ ስራ የማይቀበሉ ሰዎች ቁጥር የለውም። ምንም አይነት ነገር ታምራት ቢሆን ምን አድርገህ ብታወራ ይሄ ሌባ ነው ይላል። ብታደርግ ያን ሰው አታስረጅ። አስበሽ ኢየሱስ ጋር እንዳሉ ኢየሱስ ጋር ነው ሰውየው። እሱ ገና ከመነገር በፊት ዓለም ሳይፈጠር በፊት ከነ ሐሳቡ የሚያውቀው ይሄ ሰውየው እኮ የትላንት ትንታውን አያውቅም። ታው የትላንት ትንታው የጠጣው ውሃ በየት በኩል እንደሚሄድ አያውቅም። ከነገር ናችሁ እናንተ አጠር ያለ ጥያቄ ልጠይቃችሁ። የጠጣችሁ ውሃ በየት በኩል ሲጠጡት ለዛው ንጹህ ነው። ሲወጣ አንዳንዱ ብቻ ነው፣ አንዳንዱ ቀይ ነው፣ አንዳንዱ ብዙ አልመካም። በየት በኩል ወጥ የት ቆይቶ ነው ያቅሰው አለ። አንተ ለረጅም አቲ እቺ ጣት እዚህ ጋር እንዴት ነው የምትተቃቀፈው? ንገረኝ እስኪ። ረጅም አቲ እቺ ጋር በእቺ ጣት ትርጉም እንኳን እቺን ለብቻው ያለ ጌታ ፍቃድ ማድረግ ማትችል ሰው ሆነ። ታረጅም ስለ ሰው ማሰብ ተው፣ ሰው ማሳደድ ምናምን ተው። እቺ ያንተ ጣት እቺ አጥፋት፣ እቺ ለብቻው እንዴት እንደምትንቀሳቀስ ማታቅ ሰው ነህ፣ ማናቅ ሰው ነህ። አሁን እኔ ለጌታ መረጃ ላቀርብ ነው። እንትና ታቱ ማለት እኮ እንደዚህ ነው፣ እንዲገብታ እንዲወጣ እንዲዳ እንዲዳ ያቃት አጠገብ ይላለው ስለዘጠና በርትቼ አልመጣሁም በሉት። በርትቼም ልኖር አልችልም በሉት። ብርታቴ እሱ ነው፣ አቅሜ እሱ ነው፣ ጉልበቴ እሱ ነው፣ መመኪያ እሱ ነው፣ ኃይሌ እሱ ነው፣ አቅሜ እሱ ነው፣ የኔ መጠሪያ እሱ ነው። የእናንተ አላቅም። እኔ ብርቱ ጸላይ ስለሆንኩ አይደለም የሚሰራብኝ። እኔ አውቄ አይደለም ወደ እኔ የመጣ አውቆኝ ነው የመጣው። አቅም ኖሮኛል ወደ እኔ የመጣ አቅም ሳይኖር ነው የመጣው። ብርቱኝ ወደ እኔ አልመጣም፣ በደከመኝ ጊዜ ነው የመጣው። አሁን የሚከሱ ሰዎች ከነገሩ አውቃለሁ በሉት። አሁን ብዙ ጊዜ አንድ ጊዜ እቺ ምስክርነት ነገር ያለው ነው። አንድ ሰው መጣና ይሄ ሸራ ቤት ነው አለ። በሱ ቤት እኔን ሰደብኩ ወይ ደግሞ አሳነስኩ አለ። ከዛ ለሰውየው እንደዚህ አሉ፣ ታዲያ እኔ ቆርቆሮ አልኩት፣ ይሄው ሸራ ነው አልኩት። ቤት ምንድን ነው? ቤቱ ምን ላይ ነው ያለው? ሸራ ላይ። በቃችን ነው ሸራ ነው ያለው አለ። ልክ እኮ ነው እኮ ሲል ምን ለመናገር ፈልገው ማንቋሸሽ ማሳነስ ፈልገው ልክ እኮ ነው ያወራው። ልክ ነው ሸራ ነው ታዲያ እኔ ቆርቆሮ አልኩት እንዴ ፖክ አላልኩም። ሸራ ምንድን ነው? ሸራ ሌላ ነገር ነው እንዴ? ምን የሚያናደኝ ነገር አንዳንድ ሰዎች ማለት እዩ በተሰደባችሁ ጊዜ ተሳዳቢ ናት አይሉ። ልክ ነኝ? በተሰደባችሁ ጊዜ ተሳዳቢ ናት አይሉ። ድንገት አንቺ ቤት እስቲ ምስጋና አመስግናለሁ እግዚአብሔር ሆይ ስትይ ያንኳኳሉ። ደህና ነሽ ሆይ አንቺ በዚህ ምላስ እግዚአብሔርን ትጠሪያለሽ ይላሉ። እና ቤቱ ልጣ እና ከዚህ ላምጣ የቻለ ምላስ አቅም ያለ ምላስ የጸደቀ ምላስ ከዚህ ያመጣ ጽድቅ እሱ ነው። እኔ አገር ሰብስክራይብ አንድቼ ነው የምጠራው። ድካሜ ቢሆን በድካሜ ጠራ። አንድ ሰው ጮህ ኢየሱስ ጥሩ ባካችሁ። ደካሞች ብቻ ይጥሩ ጥሩ ባካችሁ። ጉልበት የለም የተባላችሁ ጥሩት ኢየሱስ። ብቻዋን ናት የተባላችሁ ጥሩ ኢየሱስ። ሳይቶች ሄዳችሁ ጥሩ ኢየሱስ። ነገር የጨለማችሁ ጥሩ ኢየሱስ። እኔ ከኢየሱስ ውጭ ምን አለኝ? ወደፊትም አይኖረኝ።
ለዘላለም አይኖር። እኔ ከኢየሱስ ውጭ የለውም። የኔ ነገር አለ። እኔ ራሴ አሁን ዘኬዎስን በደንብ አንዳንድ ሰዎች ተረቅ የሆኑበት ነገር ልንገርና ልጅነስ እንደምን የሚየ ወደ ብዙ አንዳንድ ሰዎች ወደ ጌታ ና ይላሉ። ወዴት? ሲጠጣ ከመጣ መጠጥ የጠጣ ጌታ ኢየሱስ ይወዳል፣ ወደ ጌታ ቤት ና ይላሉ። እሺ ብለህ ትመጣለህ። ከዛ 2 ቀን ትማራለህ።